ዋና ዋና ዜናዎች የሰንደቅ ዓላማ ቀን ለስድስተኛ ጊዜ ነገ ይከበራል። በኬንያ ገበያ ማዕከል ላይ ለደረሰው ጥቃት አልሸባብ ኃላፊነቱን እንደሚወስድ በይፋ አስታወቀ። ጤና ይስጥልኝ ተመልካቾቻችን፣ ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ነው ተመላኩ ነኝ። ወደ ቀዳሚው ዜና አልፋለሁ። ስድስተኛው የሰንደቅ ዓላማ ቀን ነገ በሀገር አቀፍ ደረጃ ይከበራል። እለቱ ሰንደቅ ዓላማችን የብዝሃነታችን የአንድነታችንና የህዳሴያችን ማረጋገጫ ነው በሚል ይከበራል። በተለይም በዓሉ በአዲስ አበባ ስታዲየም በተለያዩ ዝግጅቶች ይከበራል። የኢትዮጵያ ሬዲዮና ቴሌቪዥን ድርጅት አዲስ አበባ የሚከበረውን የሰንደቅ ዓላማ ቀን ስነ ስርዓት በቀጥታ ያስተላልፋል። በሀገራዊ አጀንዳዎች ላይ ያለውን ብሔራዊ መግባባትና አንድነት ማጠናከር ከሰንደቅ ዓላማው ክብረ በዓል ዓላማዎች መካከል አንዱ ነው። ይህም ዓላማውን በመያዝ በዓሉ በሀገር አቀፍ ደረጃ የዘንድሮውን ጨምሮ ለስድስተኛ ጊዜ በመከበር ላይ ነው። ለመሆኑ የበዓሉ መከበር ይህን ዓላማ ከማሳካት አንጻር ምን ውጤት አምጥቷል? የሰንደቅ ዓላማ አዋጁ አከባበር ላይ የሚታዩ ክፍተቶች ምንድን ናቸው? ሪፖርተራችን አስማማየ ነው የአዲስ አበባ ዩኒቨርሲቲ ምሁራንና የከተማዋን ነዋሪዎች አነጋግሮ ቀጣዩን ዘገባ አጠናቅሯል። ሰንደቅ ዓላማ ማለት የሀገር ዋልታ የሀገር መለያ ነው። ሰንደቅ ዓላማ ለሀገር መሞት የሚሞትላት የሚከበርላት። ሰንደቅ ዓላማ ማለት ለኔም ሆነ ለሌላውም ዜጋ ህልውና ወይም ህይወት ማለት ነው። ብዙ አባቶቻችን ይቺን ሀገር ለሰንደቅ ዓላማ ብለው መስዋዕትነት ከፍለው እዚህ ያደረሷት ለማንዲራ ተብሎ ነው እና ሰንደቅ ዓላማ ልዩ ክብር ልዩ ቦታ የሚሰጠው ነገር ነው። ይህ አንድነታችን ምልክት የሆነው ሰንደቅ ዓላማችን ከአድዋ ድል ዘመቻ እስካሁኖቹ ታላላቅ ዓለም አቀፍ ስፖርታዊ ክንዋኔዎች ድረስ የስኬታችን ሚስጥር ሆኖ ቆይቷል። ያለፈው ትውልድ የሀገሩ ፍቅር መገለጫ የሆነውን ሰንደቅ ዓላማውን አንግቦም በተለያዩ የጦር አውድማዎች የወራሪ ጠላትን ጦር በመመከት የሀገሩን ነጻነት አስጠብቆ መቀጠል ችሏል። ሁሉም ሰው በሰንደቅ ዓላማ ኢሞሽናል ነው፣ ስሜታዊ ነው። መግደር እንትንም የለም፣ አይደራደርም በዛች። የአሁኑ ትውልድም ይህን የሰንደቅ ዓላማ ፍቅር አስጠብቆ እንዲሄድና በሀገራዊ አጀንዳዎች ላይ ያለውን ብሔራዊ መግባባትና አንድነት አጠናክሮ እንዲቀጥል በማለም ላለፉት 5 ዓመታት የሰንደቅ ዓላማ ቀን ሲከበር ቆይቷል። የአዲስ አበባ ዩኒቨርሲቲ የታሪክ ትምህርት ክፍል መምህር የሆኑት ዶክተር ተክለሃይማኖት ገብረስላሴ የበዓሉ ዓላማ የሆነው ብሔራዊ መግባባትና ሀገራዊ አንድነት የመፍጠር እሳቤ በአሁኑ ወቅት ውጤት እየታየበት ነው ይላሉ። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የመሰረት ድንጋይ ከተቀመጠበት ጊዜ ጀምሮ እስካሁን ያለው ህዝባዊ አንድነት ደግሞ የዚህ ውጤት አንዱ መገለጫ ነው ይላሉ ዶክተር ተክለሃይማኖት። ባይን ልንጠቀምበት ነው። አሁን ራሳችን ዳም ልንገባ ሲባል ልክ ሆ ብሎ የተነሳው ህዝቡ አንድም የመብት ጉዳይ ስለሆነ ነው። ሁለተኛ ደግሞ በሰንደቅ ዓላማ መደራደር አልነበር ማለትኩም ባይም ህዝቡ አልተደራደረም እና ሰንደቅ ዓላማው ለማንኛውም ሞቢላይዜሽን በጣም ጠቃሚ ነው። በሱም የሚደራደር እንዳልኩ የለም። በዩኒቨርሲቲው የህግና አስተዳደር ትምህርት ኮሌጅ መምህር የሆኑት አቶ ሲሳይ መንግስቴም በዚህ ሀሳብ ይስማማሉ። ባንዲራ ማለት ሀገር ማለት እንደሆነ፣ ባንዲራ ማለት ህዝብ ማለት እንደሆነ፣ ባንዲራ ማለት አንድነት ማለት እንደሆነ ይበልጥ ወደ ውስጥ ወደ ህብረተሰቡ ስሜት ውስጥ እየገባ የመጣ ይመስለኛል። የሰንደቅ ዓላማ በዓል ብሔሮች ብሔረሰቦችና ህዝቦች በልዩነታቸው ውስጥ ያስተሳሰራቸውን የአንድነታቸውን ቃል የሚያድሱበት ነው ያሉት አቶ ሲሳይ መንግስቴም ይህም በመፈቃቀር ላይ ለተመሰረተው የፌዴራል ስርዓታችን መጠናከር ትልቅ ሚና እንዳለው ይናገራሉ። የፌዴራል ስርዓቱ ዋና ልዩ መገለጫ በውበትም በልዩነትም ላይ ውስጥ ሆኖ የባንዲራ ቀን ደግሞ ሲከበር ለፌዴራል ስርዓቱ መጠናከር እና በልዩነት ውስጥ ሆኖ አንድነትን ለማምጣት የሚደረገው ጥረት በአንድነት ውስጥ ሆኖ ልዩነትን በውበት መልክ በጌጥነት መልክ በመረዳት ረገድ ትልቅ አስተዋጽኦ እያበረከተ ነው ብዬ አስባለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳም የሰንደቅ ዓላማ በዓል አከባበርን አስመልክቶ ለጋዜጠኞች በሰጡት መግለጫ በዓሉን በማክበር የአንድነታችን እሴት ለማጎልበት የተደረገው ጥረት ፍሬ ማፍራት መጀመሩን ገልጸዋል። ሰንደቅ ዓላማ ስንል አገር ማለት ነው። አገር ደግሞ ህዝቦቿ ናቸው። ህዝቦቿ ደግሞ መከባበራቸውን ህልውናቸውን የሚገልጹበት ነው። ስለዚህ ከዚህ አኳያ
በተደጋጋሚ በተደረጉት የባንዲራ የሰንደቅ ዓላማ በዓሎቻችን የዚህን አይነቱን እሴት ለማስረጽ ነው ጥረት እየተደረገ የነበረው። ብዙ ለውጦች እየመጡ ናቸው። ይሄ ለውጥ ግን ተጠናክሮ መቀጠል ያለበት ይሆናል። ሰንደቅ ዓላማ በሚሰቀልና በሚወርድበት ወቅት የሚታዩ ችግሮችና በአዋጁ አተገባበር ላይ የሚስተዋሉ ክፍተቶች ሊታረሙ እንደሚገባም ያነጋገርናቸው የአዲስ አበባ ከተማ ነዋሪዎች ጠቁመዋል። ድሮ ሰንደቅ ዓላማ በትምህርት ቤትም ሆነ በመስሪያ ቤትም ሆነ ድሮ በኔ እድሜ አንድ ሰንደቅ ዓላማ እንኳን ሲወጣ ሲወርድ መንገደኛ ራሱ አይንቀሳቅም፣ ጸጥ ብሎ ይቆማል። የሰንደቅ ዓላማው ሲወጣ ቀጥ ብሎ ይቆማል፣ ሲወርድም እንደዛው ነው። ክብር አለው። ክብር ስላለው መከበር አለበት። አሁን ሲወጣ የኢትዮጵያ ሕዝብ ተዘምሮ ነው፣ ሲወርድም የኢትዮጵያ ሕዝብ ተዘምሮ ነው። ነገር ግን በአሁኑ ሰዓት ሲገቡም ሲሰቀልም አይታይም፣ ሲወርድም አይታይም። ህዝቡ የማያውቀውን ነገር ከሚያውቁ ክፍሎች በመማር ካሰቃቀልና ካወራረድ ጀምሮ ህዝቡ የማያውቀውን ነገር ከሚያውቁ ክፍሎች ተምሮ መተግበር ብቻ ነው ያለበት ብዬ አምናለሁ። የሰንደቅ ዓላማ ቀን ሲከበር የሀገሪቱ ዋነኛ ጠላት የሆነውን ድህነትን ለማሸነፍ ዳግም ቃል በመግባት መሆን እንዳለበት የአዲስ አበባ አስተዳደር ምክር ቤት ገለጸ። የአዲስ አበባ አስተዳደር ነዋሪዎች 6ኛውን የሰንደቅ ዓላማ ቀን በፓናል ውይይት አክብሯል። ዘገባው የሪፖርተራችን ተስፎ ወልደ ገብርኤል ነው። ነቢል በቀለ እንደሚከተለው ያቀርበዋል። የአዲስ አበባ ከተማ አስተዳደር ምክር ቤት ባዘጋጀውና ከተለያዩ የህብረተሰብ ክፍሎች የተውጣጡ የከተማዋ ነዋሪዎች በተሳተፉበት የፓናል ውይይት ላይ የተገኙት የአዲስ አበባ አስተዳደር ምክር ቤት ምክትል አፈ ጉባኤ አቶ ወልደ ገብርኤል አብርሃ የሀገሪቱ ሰንደቅ ዓላማ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የማንነት መገለጫ የጋራ የቃል ኪዳን ቀለበት ነው ብለዋል። የሰንደቅ ዓላማ ቀን ስናከብር በሀገራችን በአሁኑ ጊዜ ዋነኛ ጠላታችን የሆነው ድህነትን ለማሸነፍ በእልህና በወኔ ያለመታከት ሰርተን ለመለወጥ ለራሳችን ቃል የምንገባበት ቀን መሆኑ ነው። እኛ ኢትዮጵያውያን በሰንደቅ ዓላማችን ጥላ ስር ተሰባስበን ተቻችሎ የመኖር መልካም እሴቶች አሉ። እነዚህ እሴቶች ያዳበርናቸው ተቻችሎ የመኖርና ሰንደቅ ዓላማችን ለማፍቀር እንዲሁም ለማክበር የሚያስችል ፖለቲካዊ፣ ኢኮኖሚ መሰረት ባልነበረበት የጨለማ ዘመን ጭምር ነው። ይህ አኩሪ የመቻቻል ባህላችን የሌላውም ዓለም እንደ መልካም ምሳሌ ሊታይ የሚችል የአብሮነት እሴታችን ነው። በፓናሉ ላይ በጠቅላይ ሚኒስትር ጽህፈት ቤት የህዝብ ተሳትፎና አደረጃጀት ሚኒስትር ዴኤታ አቶ ደስታ ተስፋው በሰንደቅ ዓላማ እሴቶች ዙሪያ፣ የህዝብ ተወካዮች ምክር ቤት አባል አቶ ዳዊት ተፈራ በሰንደቅ ዓላማ አዋጅ ምንነት ዙሪያ ጽሁፎቻቸውን አቅርበዋል። በቀረቡ ጽሁፎች ላይም የፓናሉ ተሳታፊዎች አስተያየትና ጥያቄዎቻቸውን አንስተዋል። ዲፕሎማቲክ ኤሪያ ባለበት አዲስ አበባ ባንዲራችን ሲዋረድ በወቅቱ የነበሩ ዛካሪ የነበሩ ሲያስተባብሩ የነበሩ ሰዎች ከሀገር በላይ በሆዳቸው ወደዋል። የጀግኖች ደም አልባሰዋል። ምስጋና ይገባ አዲስ አበባ ህዝብ ይሄንን ኮንኖታል። ባንዲራችን ዛሬ ትላንትና በንጉሳዊ አገዛዝ ለጥቂቶች መጎጎሻ ሙአንበሳ በዕለት የህይወት መሰዊያ ወንድ ልጄ መለስ ጊዜ ሳላየው ዞር ብዬ ሳላየው በፊት የማጣበት ነበር። ዛሬ ግን ኢህአዴግ ናካ ገንዘብ ስራ ተደራጅ ውስጡ በኮብልስቶ በተለያዩ ማዘቆች ተምሮ ስራ ያያዘ ተምሮ ራሱ ከተጣባቂነት ያላላቀ ሴት የለችም። ያነጋገርናቸው የፓናሉ ተሳታፊዎች ስለ ሰንደቅ ዓላማ ከቀረቡት ጽሁፎች ተጨማሪ ግንዛቤ እንዳገኙ ነው የገለጹልን። ለሀገራችን ከድህነት የምትወጣበትን ከድህነት አረንቋ የምትወጣበትን ህዳሴ ይዘን የምንጓዝባት ምልክታችን ናት። በሰንደቅ ዓላማ ጥራ ተሰብስበን ድህነታችን ከስር መሰረቱ እየቀነሰን የምናጠፋበት ይህን በድህነት ላይ ያለው ህብረተሰባችን ዛሬ አገራችን የዓለም ተምሳሌት ከመሆኑ አንጻር የምታሳየውን የእድገት ፍጥነቷን ግስጋሴ ምንም ነገር በሰንደቅ ዓላማው ስር ተሰባስበን ማንንም መግታት የማይችልበት የተረጋገጠበት ብሎ መውሰድ ይቻላል። በመጨረሻም የፓናሉ ተወያዮች የእድገትና ትራንስፎርሜሽን እቅዱን ለማሳካት ቃለ መሐላ በመፈጸም ውይይታቸውን አጠናቀዋል። የእድገትና ትራንስፎርሜሽን እቅዳችንን ከመንግስታችን ጎን ተሰልፈን ተረባርበን ለማሳካት
በሀገራችን ሰንደቅ ዓላማ ፊት በሀገራችን ሰንደቅ ዓላማ ፊት ቃል እንገባለን። ቃል እንገባለን። አመሰግናለሁ። በኦሮሚያ ክልል በገጠር ተልእኮውን በአግባቡ መወጣት የሚችል የሰው ኃይል በመፍጠርና በከተማ የተለያዩ የልማት አደረጃጀቶችን በመጠቀም የ2006 የክልሉን እቅድ ለማሳካት እንደሚሰራ ኦህዴድ አስታወቀ። የኦህዴድ ከፍተኛ አመራሮች በ2005 ዓ.ም የስራ አፈጻጸምና በ2006 የስራ አቅጣጫ ዙሪያ በአዳማ እየመከሩ ነው። ዘገባውን የኦሮሚያ ሬዲዮና ቴሌቪዥን ድርጅት አድርሶናል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ ከፍተኛ አመራሮች በክልሉ የ2005 የስራ እቅድ አፈጻጸምና የ2006 እቅድ አተገባበር ላይ ያተኮረ ውይይት በአዳማ እያካሄዱ ናቸው። መድረኩን የመሩት የድርጅቱ ምክትል ሊቀመንበርና በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ሪፎርም ክላስተር አስተባባሪና የሲቪል ሰርቪስ ሚኒስትሩ አቶ ሙክታር ከድር እንዳሉት የልማት ሰራዊትን በብቃት ማደራጀትና የማስፈጸም አቅምን ማጠናከር የ2006 እቅድ ቁልፍ ተግባር ይሆናል። እነዚህን ማስፈጸሚያ ኃይሎችን በመጠቀምም የመልካም ተሞክሮን በማስፋት በእቅዱ የተቀመጠውን ግቦች ማሳካት ላይ ርብርብ ይደረጋል ብለዋል። የከፍተኛ አመራር ውይይት ዋና ዓላማም በገጠር ተልእኮውን በአግባቡ መወጣት የሚችል ኃይል በመፍጠር በተለይ በግብርና ስራ ምርታማነትን ማረጋገጥ ሲሆን በከተማና በሲቪል ሰርቪስ ደግሞ የተለያዩ የልማት ሰራዊቶችን በመፍጠር የከተማ ልማትና የሴክተሮችን ስራ ውጤታማ ማድረግ ነው። በግብርናው ዘርፍ በ2005-6 በትላልቅ የግብርና ምርቶች በአማካይ በሄክታር 29.7 ኩንታል ምርት ለማግኘት እየተሰራ ነው። በክልሉ በተለይ በግብርና ምርታማነት በሚታወቁ አካባቢዎች የግብርና ቴክኖሎጂን ሙሉ በሆነ መልኩ በመጠቀም መሻሻል መታየቱ ተመልክቷል። የምዕራብ ሸዋ ዞን ግብርና ጽሕፈት ቤት ኃላፊ አቶ ታደሰ ቁዳማ እንዳሉት በዘር ለመሸፈን ከታቀደው ከ587 ሺህ በላይ ሄክታር መሬት ውስጥ 99.9 በመቶ ተሳክቷል። ከበልግ አዝመራ ጀምሮ እስካሁን ያለውን ሁኔታ ስንገመግም በእኛ ዞን ተጨባጭ ሁኔታ እቅዱን ለማሳካት የሚቻልበት አጋጣሚ ላይ ነው ያለነው። የምስራቅ ሸዋ ዞን ግብርና ጽሕፈት ቤት ኃላፊ አቶ አበራ ድንቁ ሙሉ የግብርና ፓኬጅን በመጠቀምና በመስመር በመዝራት በበቆሎ በስንዴና በጤፍ በዘንድሮ የክረምት ወራት የተሻለ ስራ መከናወኑን ገልጸዋል። በአጠቃላይ እንደ ዞናችን ማለት ነው በዘንድሮ ዓመት ሙሉ ፓኬጅ ከመጠቀም የተነሳ በመስመር በመጠቀም የተነሳ የሚያስፈልጉትን ፓኬጆች ከመጠቀማችን የተነሳ ምርትና ምርታማነት ይጨምራል የሚል ግምት ነው ያለን። 13 ሚሊዮን ኩንታል የምናገኝበት መንገድ ይመቻቻል የሚል ነው። በተፈጥሮ ሀብት ጥበቃ ስራ በክልሉ ባለፉት 2 ዓመታት ሲካሄዱ የነበረው ስራ ዘንድሮ ተጠቃሎ በቀጣዮቹ ዓመታት በእንክብካቤ ስራ ላይ የተለየ ትኩረት ይደረጋል። የምስራቅ ሐረርጌ የግብርና ጽሕፈት ቤት ኃላፊ አቶ አብዱራህማን አብደላ እንዳሉት ባለፉት 2 ዓመታት ተፋሰስን ማዕከል ያደረገና የሕዝብን ተጠቃሚነት ያረጋገጠ የተፈጥሮ ሀብት እንክብካቤ ስራ ተከናውኗል። ይሁንና በተፈጥሮ ሀብት ጥበቃ ስራ የተደራጀው የሰው ኃይል ወደሚቀጥለው የስራ ምዕራፍ ከማሸጋገር አንጻር ውስንነቶች መኖራቸውን ተናግረዋል። እንደ ዞናችን ያየ ነው በአንዱ ምዕራፍ ውስጥ የልማት ሰራዊት ለመገንባት ሞክረን ወደ ሌላው ደግሞ የሚሻገር የልማት ሰራዊት ያለመገንባት እንደ ጥረት ነው። ይሄንን እጥረት ለ2006 ዓመተ ምህረት ስራዎች አይተን የምናሻሽልበትና ለተሻለ ውጤት ለማብቃት ይሄ አሁን የተካሄደው መድረክ ጥሩ ግብዓት ነው ብዬ ነው የምገምተው። ለቀጣይ የኢንዱስትሪ ሽግግርና ለሰፊ የስራ እድል ፈጠራ ማዕከል የሆነው የጥቃቅንና አነስተኛ ልማት ስራ በክልሉ በተለይ በማኑፋክቸሪንግ ዘርፍ የተከናወኑ ስራ ተገምግሟል። የቢሾፍቱ ከተማ የጥቃቅንና አነስተኛ ልማት ጽሕፈት ቤት ኃላፊ አቶ ጎንፋ ባልቻ እንደሚሉት በዘርፉ በተከናወነው ስራ ባለፈው ዓመት ከተቀመጠው እቅድ በላይ ተከናውኗል። ዘንድሮ በከተማ የሕዝብን ተሳትፎ በሚጠይቁና በስራ ፈጠራ ስራዎች ላይ በማተኮር እንደሚሰራም አስረድተዋል። የኦህዴድ ከፍተኛ አመራሮች ስብሰባ በ2005 ዓመተ ምህረት በእቅዱ አፈጻጸም የነበሩ ውስንነቶችን በመለየት በ2006 የስራ እቅድ ላይ የትኩረት አቅጣጫ የሚሆኑ ጉዳዮችን ይለያል።